በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው የአላሁ ሱብሓነሁ ወተዓላ እዝነትና ሰላም ለዓለማት እዝነት ተደርገው በተላኩት መልእክተኛው ሙሐመድ ዓለይሂ ሰላቱ ወሰላም በቤተሰቦቻቸውና በባልደረቦቻቸው ላይ ይስፈን እያልን እንኳን ለ1446ኛው የዒድ አልአድሓ በዓል በሰላም አደረሳችሁ። ይህ ዒድ ይህ በዓል የሰላም የመተሳሰብ የደስታ የመተጋገዝ የመተባበር ዒድ እንዲያደርግልን አላህን ሱብሓነሁ ወተዓላ እየተማጸንን አጠር ያለች ማስታወሻ ለማስቀመጥ እንወዳለን ማለት ነው። አምላካችን አላሁ ሱብሓነሁ ወተዓላ የሰው ልጆችን ወደዚች ምድር ሲያመጣ ለትልቅ ዓላማ ነው። አንዳንድ ሰዎች እንደሚያስቡት እንዲሁ ለከንቱ ዓላማ ዝም ብለው የተገኙ ይመስላቸዋልና አይደለም። አምላካችን አላሁ ሱብሓነሁ ወተዓላ አፈሐሲብቱም አነማ ኸለቅናኩም ዐበሳ ወአነኩም ኢለይና ላ ቱርጀዑን አፈሐሲብቱም አነማ ኸለቅናኩም ዐበሳ እንዲሁ ለዋዛ ለፈዛዛ ለከንቱ ዓላማ ያስገኘናችሁ ይመስላችኋል ወይ? ይህንን አሰባችሁ ወይ? አምላካችን አላሁ ሱብሓነሁ ወተዓላ ወአነኩም ኢለይና ላ ቱርጀዑን ወደኛም አትመለሱ ይመስላችኋል ወይ? ፈተዓላ አላሁል መሊኩል ሐቅ አምላክ አላሁ ሱብሓነሁ ወተዓላ የሰው ልጆችን ያለ ትልቅ ዓላማ በዚች ምድር ላይ ከማምጣት እጅግ የጠራ የላቀ የሆነ ጌታ ነው። ለምንድነው ወደዚች ምድር ያመጣን ከተባለ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን በሚለው ቃሉ ጠቅለል ያደርገዋል። የሰው ልጆችንም ሆነ አጋንንቶችን እኔም በብቸኝነት ሊያመልኩኝ ቢሆን እንጂ አልፈጠርኳቸውም። የተፈጠርለት ትልቁ ዓላማ አንድ አምላክን በብቸኝነት ማምለክ ነው። አንድ አምላክ አላሁ ሱብሓነሁ ወተዓላ ሰዎችን የፈጠረ ፍጥረታትን በአጠቃላይ የፈጠረ ይህንን የምንመለከተውን ዩኒቨርስ ግዙፍ የሆነ ዓለም የፈጠረ ያስገኘ አንድ አምላክ እሱ አላሁ ሱብሓነሁ ወተዓላ ነው። ወላሁ አለዚ ላ ኢላሃ ኢላሁ ያ አምላክ ማለት ከሱ ውጪ በእውነት በሐቅ ሊመለክ የማይገባ አንድ አምላክ ብቻ ነው። ሱብሓነሁ ወተዓላ ዐማ ዩሽሪኩን በሱ ላይ ሌላ ተጋሪ አድርገው በሚጨምሩት ላይ አበደን አይገባምና ሱብሓነላህ ጥራት የተገባው የሆነ ጌታ ነው አላሁ ሱብሓነሁ ወተዓላ። አላህ በሱረቱል ኢኽላስ የሱን ብቸኛ ተመላኪነት የሱን አንድ አምላክነት በሚገልጽበት ቃሉ ምን ይላል? ቁል ሁወላሁ አሐድ ቁል በላቸው ያ ሙሐመድ ሰለዋቱ ረቢ ወሰላሙሁ ዐለይህ ሁወላሁ አሐድ ያ እሱ አላሁ ሱብሓነሁ ወተዓላ አንድ አምላክ ነው በላቸው። አንድ አምላክ ነው በላቸው። ሁለትም አይደለም ሶስትም አይደለም። አንዳንዶች በድሮ ጊዜ ያደርጉት እንደነበረው 360ም አይደለም። አንድ አምላክ ብቻ ነው። ለም የሊድ ወለም ይውለድ ያልወለደ ያልተወለደ ከሁሉም ነገር የተብቃቃ ሁሉን ነገር ቻይ ልዕለ ኃያል አንድ አምላክ ብቻ ነው። ወለም የኩን ለሁ ኩፉወን አሐድ ለሱ ምንም አይነት ቢጤ አቻ አምሳያ የለውምና እሱን በብቸኝነት እናምልክ። ተመልከቱ አላሁ ሱብሓነሁ ወተዓላ እኔ ብቻ ነኝ ይላል። ዓለምን ካልነበረችበት ያስገኘው አንድ አምላክ ብቻ ነው። የሰው ልጆችን የፈጠረው እሱ ብቻና ብቻ ነው። በዚች ዩኒቨርስ በዚች ምድር ላይ ከአንድ አምላክ ውጪ ሌላ 2 3 4 አምላክ ኖሮ ቢሆን ሊፈጠር የሚችለውን ነገር በቃሉ ሲገልጽልን አላሁ ሱብሓነሁ ወተዓላ ለው ካነ ፊሂማ አሊሀቱን ኢለላሁ ለፈሰደታ ሱብሓነላሂ ዐማ የሲፉን ለው ካነ ፊሂማ በሰማያትና በምድር ላይ ቢኖር ኖሮ አሊሀቱን ከአንድ ውጪ 2 ወይንም 3 ወይንም 4 አማልክቶች ኖሮ ቢሆን ኖሮ ለፈሰደታ ሰማያትና ምድር ተስተካክለው ስርዓታቸውን ኒዛማቸውን ጠብቀው ሊቀጥሉ አይችሉም። ለምን ከተባለ ሁሉም የራሱን ድርሻ ይወስዳል። ምድር ላይ ወይም ደግሞ በሰማያትና በምድር ይሄኛውን የፈጠርኩት እኔ ነኝ፣ ይሄኛውን ያስገኘሁት እኔ ነኝ በማለት እርስ በርሳቸው ይከፋፈሉና ምን ይሆናል ማለት ነው? የሰማያትና የምድር ስርዓት ይፈርስና ይበላሽ ነበር ይላል። ለው ካነ ፊሂማ አሊሀቱን ኢለላህ ከአላህ በስተቀር
ከአንድ አምላክ በስተቀር በሰማይና በምድር ሌላ አምላክ ኖሮ ቢሆን ኖሮ ወይንም ሌላ አምላክ ሁለተኛ ሶስተኛ አራተኛ ቢኖር ለፈሰደታ ሰማያትና ምድር ይበላሹ ነበር። አምላክ አላሁ ሱብሓነሁ ወተዓላ ከዚህ የላቀ ከዚህ የጠራ ነው። መተኸዘ አላሁ ሚን ወለድን ወማ ካነ መዐሁ ሚን ኢላህ አምላክ አላሁ ሱብሓነሁ ወተዓላ ልጅን አልያዘም ይላል። ልጅን አልያዝኩም አለ አላሁ ሱብሓነሁ ወተዓላ። ይህንን የሞገቱ ሰዎች ስለነበሩ ለነሱ ምላሽ ሲሰጥ ምን አለ? መተኸዘ አላሁ ሚን ወለድ አምላክ አላሁ ሱብሓነሁ ወተዓላ ልጅን አልያዘም። ወማ ካነ መዐሁ ሚን ኢላህ ከሱ ጋር ሌላ አምላክ የለም ሊኖር አይችልም። ቢኖር ኖሮ ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቀ ወለዐላ በዕዱሁም ዐላ በዕድ ኢዘን ለዘሀበ ኩሉ ኢላህ ቅድም እንዳነሳ ነው እያንዳንዱ አምላክ እያንዳንዱ አማልክት ለምሳሌ 3 ቢሆኑ ወይንም 4 ቢሆኑ ኢዘን ለዘሀበ ለላህ ኢዘን ለዘሀበ ኩሉ ኢላህን እያንዳንዱ አምላክ የፈጠረውን ይዞ ምን ይሆናል? ይጓዛል፣ ይሄዳል። ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቀ ወለዐላ በዕዱሁም ዐላ በዕድ ዱንያ ላይ እንዳለው ምድር ላይ እንዳሉ ነገስታቶች አንዱ የበላይ ይሆናል፣ አንዱ በሌላኛው ላይ የበላይ ይሆንና ምን ይሆናል? እኔ እበልጣለሁ፣ እኔ አሸልፋለሁ፣ እኔ ነኝ ቀዳሚው፣ እኔ ነኝ በላጩ በሚለው በዚህ ቃል ምን ይሆናል? ችግሮች ይፈጠራሉ። ዓለም ባለችበት አሁን ላይ ተስተካክላ በምትጓዘው መልክ ልትሄድ አትችልምና አንድ አምላክ አላሁ ሱብሓነሁ ወተዓላ ብቻ ይመለክ ዘንድ ነቢያቶችን ሁሉ አላሁ ሱብሓነሁ ወተዓላ ምድር ላይ አስነስቷል።